morning. Maybe I wait. ሰላም ለእናንተ ውድ ተመልካቾቻችን፣ ተመልክታችሁታል እንግዲህ ያሳየኋችሁን ቪዲዮ እንደሚያሳይ ከሆነ አብዛኞቻችሁ ደንገጣችኋል። አብዛኞቹ ደግሞ አማኝ ሆናችሁ በዚህ ነገር ማራናታ ኢየሱስ ክርስቶስ ይመጣል ብላችሁ የተደሰታችሁ አላችሁ፣ ደንገጣችሁ የፈራችሁ አላችሁ። እንግዲህ የሚያመለክተው ይሄ ምንድነው? የኢየሱስ ክርስቶስ መምጣት ነው። ማለትም የሚያመለክተው አንድ ቀን እንደሚመጣ፣ ዛሬም ሊሆን ይችላል፣ ነገ ሊሆን ይችላል፣ ማታ ሊሆን ይችላል። አንድ ቀን ኢየሱስ ክርስቶስ እንደሚመጣ ያመለክታል። ንስሐ ያልገባኑ ለማጀት እንዳለብን ልክ መጽሐፍ ቅዱስ ላይ እንዳሉት 10ቱ ቆነጃጅቶች ማለት 5ቱ ጎበዝ ናቸው፣ 5ቱ ሰነፎች። እንደ ሰነፎች መሆን እንደሌለብን፣ እንደ ብርቱዎች መሆን እንዳለብን፣ ዘይታችን ማለቅ እንደሌለበት፣ ሙሽራው ይመጣል የሚል ሀሳብን የሚገልጽ ነው። አመሰግናለሁ። ተባረክ።